እናት ስለሆነች ብቻ እናት ናት ማለት አይደለም። በነገራችን ላይ ማለት ነው። ሰሞኑን የተፈጠረ ያለው ነገር ሁላችንም በጣም ልብ የሚሰብር እንትኖች እየተከሰቱ ነው። እየተደረጉ ያሉት ነገር በቤተሰብ በኩል በጣም አስቀያሚና በጣም መጪው ትውልድ ላይ ምን ያክል ተጽዕኖ እንደሚፈጥረው በጣም ከባድ ሁኔታ ነው ያለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ የመዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁኝ። ከእንደዚህ አይነት ነገር አላህ ይጠብቀን። እንደዚህም ደግሞ ከወላጆቻችን ጋር እንደዚህ ሰጣ ገባ የምንልበትን አላህ ያምጣብን እላችኋለሁኝ። ሁላችሁም ዱአ አድርጉ። ዘመኑ በጣም ከፍቷል፣ አስፈርቷል። ያለው ሁኔታ በጣም ከባድ ሆኗል ማለት ነው እና ይሄንን ታሪክ ደግሞ ሁላችሁም ሰምታችኋል ብዬ ተስፋ አደርጋለሁ። አንድም ሰው ያሰማው ሰው አለ ብዬ አላስብም። ምክንያቱም በጣም አንገብጋቢ እና በጣም አስቀያሚ በጣም የሚያስጠላ እንትን ስለሆነ ያው የኛ ሀበሻ እንደዚህ አይነት ነገር ስለሚወድ እንደዚህ አይነት ነገር ውስጥ ትኩረት ያደርጋል ማለት ነው። እና ሁላችንም በሰማነው ነው ሀሳብ አስተያየታቸው የምንሰጠው። ይሄ ልክ ነው፣ ይሄ ልክ አይደለም በሚለው እዛ ቦታው ላይ ተገኝተን እሷ እናት ምን እንዳሳለፈች ልጅ ምን እንዳሳለፈች አብረናቸው አድረን ቦታው ላይ ተገኝተን አይተን ሳይሆን እኛ በሰማነው ልክ ባየነው ልክ ነው ማውራት የምንችለው ማለት ነው። ያው ፈራጅ አላህ ነው፣ እኛ አይደለንም። ግን እንደ ሰውኛ ደግሞ ሶሻል ሚዲያ እስካለን ድረስ ደግሞ እኛም የተሰማንን ሀሳብ አስተያየታችንን እንሰጣለን ማለት ነው። ወሬ አላብዛባቸው፣ ወደ ጉዳዩ ልግባ እና እናት ደግሞ እናት በገዛ ቤቴ ሰላም አጣሁኝ፣ በገዛ ቤቴ ልጆች ይገላምጡኛል፣ ትላንትና እንጀራ ጋግሬ እንዳላበላኋቸው፣ ልብስ አጥቤ ስንት ስራ እንትን ተራሩ ውጭ ሰርቼ እነሱን ተሸክሜ የሰው ፊት ገርፎኝ የስንት ወንድ ፊት ገርፎኝ ማለት ወንድ ሲላችሁ አንቺ እኮ ጥሩም ህይወት መኖር ትችያለሽ ብሎ ገላዋን እንዲጠቀሙ ሊፈልጉ ሲሉ ምን አለ እንደዚህ ከሚያወሩኝ ለልጆቼ ዳቦ ገዝቶልኝ ቢሄዱ ብዬ እነበርኩኝ አለች እናት። እና በጣም ያሳዝናል። በነገራችን ላይ ግን አንዳንዴ የኑሮም ጫና ሲፈጥርብን የትዳርም እንትን ማለት ሲፈጥርብን ልጆች ላይ ተጽዕኖ የምናደርገው ነገር አለ። ማለት አሁን ሁላችንም ያደግንበት ሁኔታ ወደ ኋላ ዞር ብለን ብናየው በጣም ከባድ ነው። እንዴ ወላጆቻችን ሳይፈልጉ ነው እንደዚህ ምድር ያመጡን የምንልበት ጊዜ አለ። ሲቆጡን በቃ የሆነ ነገር ልንጫወት ሄደን ስንመለስ ሲቆጡን ይሄ ዱላ ነው፣ ጥርሷን ይሰብራታል፣ እጇን ይሰብራታል ምናምን ሳይሉ ያለ ርህራሄ ቅጥቅጥ አድርጎ ሲመቱን ያለ ፍላጎታቸው ነው ወይ እዚህ ምድር ያመጡን ብለን ምንልበት ጊዜ አለ። በቃ ሲቅይ ብሎ ይሆን አለ አይደለ ቃላታት የሚያጥራችሁ ቀን አለ ማለት ነው። የብዙዎቻችን አስተዳደግ እንደዛ ነው ማለት በቃ ጥርሷ ነው አይኗ ነው እጇ ነው ሳትባሉ ቅጥቅጥ የምትደረጉት ነገር እኔ ለምን እንደዛ እንደሚሆን አላውቅም። በነገራችን ላይ ማለት እኛ ፈልገን አይደለም እዚህ ምድር ላምጦን የተባልነው ግን በቃ እንኳን እስቲ አሁን ባለው ሁኔታ አሁን የሚያድጉበት ልጆች እና እኛ ባደግንበት መንገድ ደግሞ ሰማይና ምድር ነው። አሁን ደግሞ ያንን ደግሞ ወደኋላ ካሰብን እኛ ወላጆቻችን እንዴት እንዳሳደጉን ወደኋላ ካሰብን ማለት ነው ወላጆቻችን አይደለም እኛን እዚህ ምድር ላይ መጡን ሀታ ከጠላት ራሱ በላይ አድርገን ነው የምናስበው ማለት ነው። እነሱ እንዴት እንዳሳደጉን እንዴት የደበደቡ አትችም እንትናቲም የተባና እንጂ ማትረቢ የተባን ብዙ ነገር የተባንን ያደግነው ሁላችንም ደግሞ ከዚህ በፊት ያሉት ሁላችንም ማለት ይቻላል በእንደዚህ አይነት ሁኔታ ነው እያደግነው ማለት ነው። አትችይም ያቺ መትረባ ሄደች የሆነ ነገር እንትን ሲባል በጥፊ ስትባይ ስትኮረኮሚ በቃ
ተቃላችሁ ፍቅር የሚባል ነገር ጭራሽ ፍቅር የሚባል ነገር አግኝተን አናውቅም። አሁን ወደ ከተማ ወጥተን ራሱ ወደ ከተማ መተን በቃ ወይ በስራ ምክንያት በአጋጣሚ ይሆንና በቃ ይሆናል አይደለ? ባዳው ሲያስብላችሁ ሲሳሳላችሁ በቃ ውስጣችሁ ስፍስፍ ይላል። የሆነ ከወላጃችሁ በላይ የምትሳሱለት ሰው አለ አይደለ? እኔ አሁን ብዙ ልጆች አውቃለሁ ወደ ዘመድ ከተማ መጥቶ ምናምን እዛ ጋር እንደ ቤተሰብ ሲያያቸው ምናምን ነገር በጣም ሲንከባከባቸው ወላጃቸውን ማናገር ማይፈልጉ ልጆች አውቃለሁ። ግን ምንድን ነው እነሱ ያሳደጉትን መንገድ እነሱ የሄዱበትን እርምጃ ወደኋላ ተመልሰን የምናስብ ከሆነ አይደለም ወላጅ እዚህ ምድር ላይ መጡን እንደ ጠላቶቻችን ራሱ ጠላት ራሱ የሆነ ጊዜ ውስጣቸው ሊቀየር ይችላል። የሆነ ጊዜ ያ ሰው ተሻሽሎ ወይ ደግሞ ተጸጽቶ የሆነ ነገር ይቅር ብላችሁ ምናምን የምትተውን ነገር አለ። እንደዛ ራሱ መተው አንችልም በነገራችን ላይ ማለት ነው። ወደ ኋላ አስበን የበፊቱን ወላጆቻችን የደበደቡን፣ የበደሉን፣ ያሰቃዩንን ወደ ኋላ የምናስብ ከሆነ እዚህ ምድር ላይ እነሱ ቢሞቱ ቀብራቸው ላይ አልገኝም የምትሉ ወላጆች አሉ። ግን ያም ሆኖም እዚህ ምድር አመጡን። ስላመጡንም ደግሞ ያንን ነገር ይቀር ብለን ትተነው እኛ ደግሞ የተሻለ ቦታ ካለን ለእነሱ ደግሞ ከፈጣሪ እንድናገኝ ወይ ደግሞ ልጆች ነገ ቀን እኛም ያው ዞሮ ዞሮ እዚህ ምድር ላይ እስካለን ድረስ ትዳር ላይ መያዛችን አይቀርም፣ ማግባታችን አይቀርም፣ መውለዳችን አይቀርም በዚች ምድር እስካለን ድረስ ማለት ነው። ስለዛ ደግሞ በቃ የእኛ ልጆች እኛን እንዲጦሩን የእኛ ልጆች ደግሞ መልካም ነገር እንዲያደርጉ ለነዛ ለበደሉንም ወላጆች ቢሆን መልካም ነገር ማድረግ አለብን። ገባችሁ? ያለፈው አልፈዋል ብለን መልካም ነገር ማድረግ አለብን። ሁላችንም ወደኋላ ሁላችንም ላይ ቁስል አለ። በነገራችን ላይ ሁላችንም ላይ ቁስል አለ። አሁን በተለይ ደግሞ ስደት ላይ የምትኖሩ የቤተሰብ ልጅ እንዴት ነሽ? ዛሬ እኮ አሁን በዚህን ጊዜ ባለፈው አረብ ሀገር ረብሻ ነበረ። ረብሻ በነበረ ሰዓት እስቲ ማን ነው እናንተን ደውሎ የጠየቃችሁ? እናት ናት ቀድማ የደወለችው? አባት ነው የደወለው? ወንድማችሁ እህታችሁ ነው? ማን ነው እስቲ የጠየቃችሁ እናንተን ደህንነታችሁ? ማን ነው እንዴ? ስትደውሉ እኮ ጦርነቱ እኮ ኖሮ ውድ ሆና ከሚላችሁ ሰው በላይ እንዴት ነው እናንተ ጋር እኮ እንደዚህ ጦርነቱ ያለው እኛ ጋር ነን። ግን እኛም ደውለን ደግሞ ስለ ኖሮ ውድነት ነው እንጂ የሚነገረን አንቺ ያለሽበት አካባቢ አልደረሰም እንዴት ነው ምናምን ረብሻው ተርፈሻል ምናምን ማታውቁት በአጋጣሚ የተገናኛችሁት ባዳው ሰው ደውሎ ሲጠይቋችሁ ከቤተሰባችሁ ግን እንደዛ አይነት ነገር አታገኙም። ከዛ ደግሞ ከባዳው ምንም ባታውቁት ወይ ሶሻል ሚዲያ ወይ ደግሞ ስልክ አጋጣሚ ያስተዋውቃችሁ ወይ ደግሞ ስደት በአካል ወይ አጋጣሚ ያስተዋውቋችሁን ሰው ከቤተሰብ በበለጠ ከዛ ሰው ትቀርባላችሁ ማለት ነው። እና እንደዚህ አይነት ነገር አለ። አሁን የቺም ልጅ አልተበደለችም ማለት አንችልም። አኪድ በደል አለባት። አኪድ በደል አለባት። እናት ደግሞ በፊት የሰጠችውን በፊት እንትን ያላለችውን እዛ ጋር ፈርድሜ በልታ እንትን ስላደረገች ዛሬ ደግሞ ለምን በተራ እርፍ አላልኩኝ እኔ ምንም ቢሰደብ ምንም እንትን ቢያደርግ እናት ነኝ ብላለች። ኦኬ እናት እናት በመሆኗ መከበር የባለፈው ነገር ካልተረሳ ደግሞ በጣም ከባድ ነው። በጣም ከባድ ይሄ በሙሉ የኢትዮጵያ ልጆች እንትን ላይ የሚፈጸም ነገር ነው። በነገራችን ምናልባት አንዳንድ ከተማ ላይ አሁን ሰንጥሎ እንትን ብሎ ልጆቻቸውን ሳይመቱ ልጆቻቸውን እንትን ሳይሉ የሚያሳድጉ ልጆች አሉ። ግን አሁን ላይ እንደዚህ አይነት ነገር እየበዛ ነው። በቃ ያንን ቂም ይዞ ያረሱ ልጆች አሁን ላይ በጣም ነው እንትን የተፈጠረ ያለው ማለት ነው። በጣም ችግር እየተፈጠረ ነው። ግን ይሄ ነገር ደግሞ የነገ ህይወታችሁን የነገ ላይፋችሁን ያበላሻል። ይሄ ሶሻል ሚዲያ ያዘው ነገር ራሱ አይለቅም።
ምን ቢያንስ ያኔ ኦልሬዲ ወልዳችሁ እንትን ብላችሁ አልፋችኋል። ግን ቀሪው ደግሞ ልጆቻችሁ ደግሞ ትዳር መያዝ እንትን ማለት እቺ እኮ እናቷን የበደለች ናት፣ እቺ እኮ የከሌ እናት መባላቸው አይቀርም። በነገራችን ላይ ማለት ነው መባላቸው አይቀርም። ግን ስለዚህ ደግሞ እኔ የሚለው ለልጆቹም ለእኛም ለትውልዱም እናቶቻችን እንትን ብትሉ ትንሽ ራሳችሁን መቆጣጠር። ትዳር አይሳካም፣ አዎ አይሳካም። ብዙ ነገር አለ በትዳር መሀል። ግን ያንን ደግሞ ልጆች ላይ መወጣት የለብንም። ልጆች ላይ መወጣት የለብንም። ልጆች ላይ ያንን እልህ ልጆች ላይ ከተወጣን ደግሞ ከባድ ነው የሚሆነው። ነገ የሚጦራችሁን አታገኙም። ነገ ደግሞ በቃ በጣም ከባድ ነው የሚሆነው። የልጅ ልጃችሁ ራሱ ይሄንን ነገር ዛሬ የተደረገውን ነገር ደርሶ ያየዋል። እና በተቻለ ቅን ወላጆች ትንሽ ልባችሁ ብራል። ምክንያቱም አሁን እቺ እኔ በዚች እናት አልፈርድም፣ በልጅቷም ሊፈርድ አልችልም። ግን ልጅቷም ያሳለፈችው ነገር አለ፣ እናትዮም ያሳለፈችው ነገር አለ። እናትዮም ቁስሌ ይታይልኝ ነው የምትለው። ግን እናቴ እንትን አድርጋ ስላመጠችኝ እስከሚሞት ድረስ ትደበድበኝ ማለት አይደለም። በነገራችን ላይ አሁን እኮ ለማንኛውም ማደጎ ሰታችሁ በማደጎ ራሱ እንዴት ነው በእንክብካቤ የምናድግ? አሁን በማደጎ አምጥቶ የሚያሳድጉ ሰዎች እንዴት ነው ያ ልጅ ከወለዱት ልጅ በላይ እኮ ነው የሚሳሳላቸው። መወለድ ቋንቋ ነው የሚባል ነገር፣ መውለድ ቋንቋ ነው። በነገሮች መውለድ በወለደ እንጂ ባሳደገ ነው የሚባለው። መውለድ በቃ በየትኛውም አጋጣሚ ልጅ ሊፈጠር ይችላል። በየትኛውም አጋጣሚ ልጅ ሊወለድ ይችላል። 9 ወር ተረግዞ ነው የሚወለደው። ስቃይ አለ፣ አዎ አለ። ህመም አለ፣ አዎ አለ። ሲወለድ በሞትና በህይወት መካከል ነው የምትሆኑት። ግን ይህንን ደግሞ የምናደርገው እናቶች ማሰብ አለባቸው። እነሱ እኛ አምጦን ብለን አይደለም። በነገራችን እኛ አምጦን እዚህ ምድር ላይ እንምጣ ብለን አይደለም። ሁለት አባቱ ተፈላልጎ ነው አይደለ እንዴ? ግን ከዛ በኋላ ልጆች መሰቃየት የለባቸውም። እናትም ለልጇ ዝቅ ብላ እንትን ካለች ያንን እልህ ደግሞ በልጆቿ መውጣት የለባትም። እንዲህ ልጆች እኮ ሀቃቸውን ካልተወጣችሁ አትውለዱ ነው የሚባለው አይደለ እንዴ? በሸሪያም አለ። በየትኛውም ሃይማኖት ደግሞ ልጆቻችን እንድንበድል እሺ፣ ልጆች ለምሳሌ ልጆች ጥላችሁ አረብ ሀገር መታችሁ ብትረዱ ኦኬ፣ ችግር የለውም። ግን አብራችሁ የኖራችሁ ደግሞ ልጆቻችሁ በዚህ ናክል ለእናንተ ጥላቻው መኖር ማለት ምን ቢደረግ ነው እንደዚህ የተደረገው? እና እኔ የሚለው እናቶች ትንሽ ልብ ግዙ። ልጆቹም ደግሞ ወደ በፊት የተደረገውን ነገር እርሱት። ካረሳችሁት ደግሞ በጣም ነው ከባድ የሚሆነው ላይፋችሁ። በፊት ወላጆቻችሁ ያደረገባቸውን ነገር ካረሳችሁት በጣም ነው ከባድ የሚሆነው። ስለዛ በፊት የተደረገባችሁን ነገር ረስታችሁ እናንተ አቅማችሁ በተቻለ አቅም ወላጆቻችሁን መርዳት ለነገ ለልጆቻችሁ እንዲቀመጥ ልጆቻችሁ ለእናንተ እንዲያደርግላችሁ ከፈጣሪም ደግሞ መልካም ነገር ስለምታገኙ ምን ማድረግ አለባችሁ? እናንተ በተቻላችሁ አቅም በፊት ወላጆቻችሁ የበደላችሁ፣ የተደበደባችሁ፣ የተሰደባችሁት ማለት የገዛ ልጆቹን እኮ ተጋብተው የወለዱት ልጆች ራሱ አንቺ ዲቃላ ብሎ የሚሰድብ ቤተሰብ አለ። በቃ እንሰደባለን፣ እንጮቀናለን። አንቺ ባለጌ፣ አንቺ እንደዚህ ምናምን ማለት አባት እናት አብረን የኖርን አንቺ ዲቃላ ስንባል ታዲያ ምንድን ነው የሚባለው? ብዙ ነገር አለ። በነገራችን ላይ አሁን ኢትዮጵያ ላይ በጣም እንትን የተባለ ማለት አባት እናት አብራችሁ የኖራችሁ አባት እንደሌላችሁ ዲቃላ ስትባል ራሱ ምን ያክል የሞራል እንትን የሚፈጠርባቸው አስባችሁታል? በጣም ከባድ ነው። እና ወላጆቹም ባላቸው አቅም እንትን ብትሉ፣ ልጆቹም ደግሞ ከበፊት ያሳለፋችሁትን ነገር ካረሳችሁ መቼም ሰላም አታገኙም። ወላጆቻችሁም ባያችሁ ቁጥር ሁሉ በጣም ነው የምትጎዱት።
በጣም ነው እንትን የምትሉት ማለት ነው። እና የዛሬ መልእክት ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ ስላዳመጣችሁ።